78 ዓመት 94 30 እና 40 ዓመት ማለት በጣም ሲኒየሮች ናቸው። እርግጠኛ ቡና ላይ ጎል እንደሚያገባ ስለማቅ ደስ ይለኛል። በቃ ቅዱስ ጊዮርጊስ ላይ አትሪክ የሰራባቸው ጎሎች ለኔ በቃ ሁሉ ጊዜ በቃ ብቻዬን ነበር ከሰፈር ስወጣ ሳንጂዬን ያለ አዲስ ትውልድ መጣ የቡናን ማሊያ ለብሼ ስወጣ በጣም ይማርከኛል። በቃ እኔ ኳስ ተጫዋች ሙሉ የሚያሟላልኝ እሱ ነው። ኢንጂነሩ እንለዋለን፣ የእግር ኳስ ሜዳ ኢንጂነር ይሰራል። በጣም የሚገርም ነገር ሁሌ ጎል ያገባብናል እና ቅዱስ ጊዮርጊስ የሚያገባብን ጎሎች በሙሉ ያናዱኛል። ዳኛው ተሳስቷል የምንልበት አጋጣሚ ይኖራል። ሁሌ እኛን ባገኘን ቁጥር የሚወደል ነው ስራው። ሁሌም በዳኛ እንደተበደለ ልሰን ትንሽ ከሀዘን ስሜት ደግሞ እንወጣና መሬቱ አልበቃውም፣ ወደቀ። አውጣው ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ የደጋፊዎች ጭዌ ብለን መተናል። የደጋፊዎች ጭዌ ላይ ደግሞ በሀገራችን እንደዚሁም በከተማችን ላይ በጣም ደርቢና ታላላቅ ክለቦች ከሚባሉ መካከል በግራና በቀኝ በኩል ተቀምጠዋል። እነሱ ደግሞ ስለ ክለባቸው ያላቸውን ስሜት ያላቸውን አጠቃላይ አመለካከት ከኔ ጋር እየተጨዋወትን እንቀጥላለን። ይህ ፕሮግራም የደጋፊዎች ጭዌ ነው። ደጋፊዎች ደግሞ ለክለቦቻቸው ፍቅራቸውን ይገልጻሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩልን። እሺ ከማን ልጀምር? እንግዲህ ያው ምረቱና እሺ ከቅዱስ ጊዮርጊስ ይጀመር ተብሏል። እንግዲህ ወንድማችን ጌች ያው ከወንድሜ ይጀመር ብሎ ፍቅሩን ገልጿል። ያው ሁሴንም እንግዲህ ከወንድሜ ይጀመር እያለ ነው። እንግዲህ እኔ ወደ መረጥኩት ወደ ቀኝ ልጀምርና ከዛ ወደ ግራ አመጣለሁ። እሺ በመጀመሪያ ደረጃ ያው የምጠይቀው ክለብህን መቼ መደገፍ ጀመርክ ከሚለው እስኪ ልጀምር ሁሴን። እኔ ክለቤን መደገፍ የጀመርኩት በ1978 ዓመተ ምህረት ጀምሮ የቅዱስ ጊዮርጊስ ስፖርት ክለብ ደጋፊ ነው። እስካሁን ድረስ ካለው ድረስ ደጋፊ ነኝ። አሁንም ቀጣይም ያው ነኝ። የሚቀጥል እንጂ የሚቀንስ ነገር የለውም። የሚቆም ነገር የለም። ኧረ በለው 78 እኮ ማለት አይ ቲንክ ከ30 ዓመት በላይ አዎ አይደለ? አዎ የሚገርም ነው። 30 ዓመት ሙሉ ጊዮርጊስና ጊዮርጊስ በሽንፈቱም በውድቀቱም በጥንካሬው ምንም ወርዶም አብሬው ነበርኩ። ወርዶም አብረና ከፍ ብሎም አብረና አልቀየርክም። ምንም የሚያስቀየር ሰው ያለ እኔ የምልከተኝ አረግድ የለም። እሺ ያው እንግዲህ እየነገረኝ ያለው ከ30 ዓመት በላይ 40 ዓመት ዋው! ስንት ዓመት? 40 ዓመት ደግፏል። የሚገርም ነው። ዋው! እንግዲህ አሁን አንጋፋ ነው። እንግዲህ አሁን ክለቡም አንጋፋ መሆኑ ይታወቃል። እውነት በአጋጣሚ ደግሞ የጠራሁት ወዳጄ በጣም በሚገርም ሁኔታ 40 ዓመት በከፍታ በዝቅታ ውስጥ ከክለቡ ጋር ጎን ቆሟል። ሁሴን ይባላል። በጣም እኔ በጣም ደስተኛ ነኝ። እንግዲህ ወደ ጌች ልመለስ። ጌችስ እንደው ክለብህን መቼ ነው መደገፍ የጀመርከው? እኔ እንኳን ያው 1994 ሲም ከበደ ነፍሱን ይማረውና እሱ ይዞ የነበረው ቲም ከዛን ጊዜ ጀምሮ ያው 95ም ካሴ አራጌ ያው ከያዘው በኋላ ከዛን ጊዜ ጀምሮ በቃ በኢትዮጵያ ቡና ፍቅር ወድቄያለሁ። ኢትዮጵያ ቡና ማለት እኔ እንጃ በቃ ማለት ልገልጸው ማትችል ስሜቶች አሏል። በቃ ብዙ ነገሮች ናቸውና ብዙ ነገር ሆኛለሁ ያው በኢትዮጵያ ቡናና አሁንም ነገም ወደፊትም ሁሌም ኢትዮጵያ ቡናዊ ነኝ። በጣም ይገርማል። ያው እንግዲህ አሁን ደግሞ በስተግራ በኩል ያለው ጌች በጣም በሚገርም ሁኔታ ከ1994 ጀምሮ ሲደግፍ የቆየ ነው። በጣም የሚገርም እና የሚደንቅ ነገር ነው። ከአእምሮ በላይ ነው። ያ ማለት ምንድነው 30 ኦልሞስት 40 ሁለቱም እንግዲህ ተቀራራቢ በጣም የረጅም ዓመት የልብ ደጋፊዎች ናቸው። እንግዲህ ይህን ሊያሳየን የሚችለው ምንድነው በከፍታም በዝቅታ ውስጥም 30 እና 40 ዓመት ማለት በጣም ሲኒየሮች ናቸው። እርግጠኛ ነኝ በቀጣይ ደግሞ ሌሎች ከነሱ በላይ ሲኒየሮችንም እንደምንጠራ እናምናለን። ከነሱ በታች ህጻናትን እንጠራለን። ለዛሬ ግን እንግዶቻችን ጌችና ሁሱ ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እስኪ አሁን ደግሞ ቅድም ከሁሱ ጀምሬያለሁ። አሁን ደግሞ ከጌች ልጀምር ነው። እንደው እስኪ ያው ቡናን ከ1994 ጀምሮ ስደግፍ ነበር። እንደው ቡና የሚታወቅባቸው መዝሙሮች አሉ።
እና አንተ በጣም የምትወደው መዝሙር እንደው የትኛውን ነው? እንደው ከዚህ እያለን እየተነቃቃን እንሄድ ብዬ ነው። አዎ ኢትዮጵያ ቡና ከሚዘምራቸው መዝሙሮች ማለት ልጆችን ታበላልጣለህ እና ታበላልጥ ሁሉም ልጆች ለአንተ እኩል ናቸውና መዝሙሮቹን በሙሉ በጣም ነው የምወዳቸው። ግን በጣም አሪፍ ሚኒንግ ያላት አንድ መዝሙር አለችን። የቡናን ማሊያ ለብሼ ስወጣ ከቤት ይጀምራል ጥያቄና ቁጣ እንዴት ይላል ይጠይቀኛል ሰው ካምቦሎጆ ገብቶ አይቶ ሊመልሰው ቡናን ንግግር እየገረማቸው ጥቅምና ጉዳቱ ምንም ሳይገባቸው ጥያቄያቸው በዛ። እንዴት ላስረዳቸው እንዴት ላስረዳቸው ገብቶ ካምቦሎቹ ገብቶ ሊመልሰው አይቶ የሚለው መዝሙር ያው ሚኒንጉ ማለት ከጀርባ ያው ኢትዮጵያ ቡና ደጋፊ ብዙ ጥያቄዎች አሉት ከቤተሰቦቻችን ጀምሮ እና እቺ ሚኒንግ በጣም እንትን ትለኛለች እንጂ በጣም ብዙ ነገሮች አሉ። አልፈነዋል ያን ፈተና የሚል መዝሙሮች አሉ። ከንጋት ኮከብ እስከ ኢትዮጵያ ቡና የሚል በቃ ብዙ ግሪቺን አሁን ስትመጣት ብዙ ጥያቄ አለው ብለኛል። እስኪ ምንድነው ጥያቄዎች? እስኪ እንደው በዛው አዎ ብዙ ጊዜ የኢትዮጵያ ቡና ደጋፊ የሚፈረጅበት ፍርጃ አለ ማለት አያውቁትም ኢትዮጵያ ቡናን እና ዝም ብሎ በስማ ብለው ብቻ የሚፈርጁት ፍርጃ አለና ያ እንዳልሆነ ነው። ቤተሰቦቻችን ስቴዲየም አይገቡም፣ ካምቦሎጂ አይመጡም እና ዛሬም ቡና ጨዋታ አለው አይ አንተ ልጅ አትሄድም ምናምን እንባላለን እና እዛ ውስጥ ገብተው ነው። አሁን ለምሳሌ በሰው እጅ ያለን ብርቱካን ጣዕሙን ማወቅ አይቻልም ራስ ካልበላኸው እና እዛ ውስጥ ገብተህ ካምቦሎጂ ውስጥ ያለውን ገብተህ ስሜት ካላየህ ውስጥ ያለውን ነገር ወንድማዊነት፣ መተሳሰብ ኢትዮጵያ ቡና ብዙ ወንድሞች በጣም ማቹርድ ሊሆን ብዙ ወንድሞች ብዙ እህቶችን ሰጥቶኛል። ከሚገርም ነገር ላይ በቃ ማለት በክፉም ነገርም በደስታም ከጎንህ የሚቆሙ የሚደርሱልህ በቃ ቤተሰባዊ ነው። በቃ አንዳንዴ ካምቦሎጂ ስትመጣ ከኳሱ ጀርባ ያሉ ብዙ ነገሮች አሉና እንዲህ ብንላቸው ብንዘረዝራቸው ቀን ላይ በቃን ይችላል ቀኖች ላይ በቁን ይችላሉና ያ ነገር ነውና የቡናን ማሊያ ለብሼ ስወጣ የሚለው ብዙ ናቸው መዝሙሮቻችን። በጣም ተች የሚያደርጉ መዝሙሮች አሉ። ይሄ ግን በጣም እንትን ይለኛል እኔ። ያው እንግዲህ የቡናም መዝሙር ሰምተናል። እንግዲህ ብዙ ከዚህ መዝሙር ጋር ያላችሁ ትዝታ ካላችሁ ባካችሁ በኮሜንት አሳውቁን። ሁስዬ እንግዲህ አንተም እንግዲህ ከ40 ዓመት በላይ ክለብን ያው እንደደገፍክ ነግረኸኛል። በከፍታም በዝቅታ ውስጥ የምትወደው መዝሙር እስኪ በእናትህ? የምወደው መዝሙር ከቅዱስ ጊዮርጊስ ብቻዬን ነበር ከሰፈር ስወጣ ሳንጂዬን ያለ አዲስ ትውልድ መጣ ተመልከቱ አይናችሁና ብቻችሁን ደግሞ ልዩ ሆኖ ዋንጫ ሰጥቻችሁ አድርገ ማናሰባችሁ እንዳድርጎ ሳንጂዬን ብር ከዚህ በጣም ይህ በቃ ከሰፈር ነው የሁለቱም ስሜታቸው። ስታዲየም ውስጥ ያለው ስሜት ከሰፈር ሲወጡ ራሱ ኢንስፓየር እየሆነ ነው የሚመጣው። ግን እንደው ሁስዬ እንደው ይሄንን መዝሙር ለምን ወደድከው? እስኪ አንዲያ ነገር እኔ ብቸኛ ነኝ በርኮ ከሰፈር ስወጣ እና ብዙ ደጋፊ የኛ ሰፈር ደጋፊ የቡና ደጋፊ ነው። ብቸኛ ነኝ የምወጣውና ብቻዬን የምገባውና ብዙ ጊዜ ከስቴዲየም ደርሼ እስክመጣ ድረስ የነበረብኝ ችግር ነው አውቀዋለሁ። ብዙ ጊዜ ከስቴዲየም ደርሼ እስክመጣ ድረስ የነበረብኝ ችግር ነው አውቀዋለሁ። ውስጤን ይጎዳኝ ነበርና አሁን ብዙ ተመለሰ ደጋፊ ሲኖር ብዙ ደጋፊ ሲመጣ ምናምን ውስጤን በቃ እንትን ይለኛልና ይሄ ነው ከባዱ ነገር። ይሄ ነው ብቻ ነበር ከሰፈር ውስጥ ማንም የለም። በቃ ብዙ ደጋፊ ከመጀመሪያም ጀምሮ ስመጣ በአጋጣሚ የሆነ ገጠመኝ ነበረብኝ።
ከዛ ወዲህም እንትን ስል ማንም ሰው የለም። በቃ ድሮ አባሲዮን የነበረኛ እንትን ምናየው የነበረው ከአባሲዮን ጀምሮ እናውቃለን፣ ግን ከባድ ነበር። በአጋጣሚ ጊዮርጊስ መደገፍ ብቸኝነት አለ፣ መንገዱ አስቸጋሪ ነበር ምናምን። ከዛ ስትመጣ ቤተሰብ ችግር የለውም፣ እነሱ ብዙም ችግር የለባቸውም። እነዚህ ኳስ ብዙዎቹ የኔ ወንድሞች የቡና ደጋፊዎች ናቸው። እኔ ብቻ ነኝ ጊዮርጊስ ደጋፊ። ቤተሰብ የተለያየ ቦታ የምንኖረው መርካቶና እዚያ ጦራሽ የምንኖረው፣ እነሱ ቡና ደጋፊዎች ናቸው። እኔ ደግሞ የጊዮርጊስ ደጋፊ ነኝ። ግን ምንም ነገር ስንወጣም ስንገባም እኛ መሀል ላይ ችግር የለም። በጣም አሪፍ። ያው እንግዲህ ሁለቱም በጣም የሚወዱትን የሚያፈቅሩትን መዝሙር ነግረውናል፣ ምክንያታቸውንም ጨምሮ። ያው ሁሱም እንግዲህ በጣም ፊልም የሚያደርገው ያው ድሮ እሱ ሲደግፍ ማንም ከሰፈሩ አይወጣም። አሁን ደግሞ በጣም ብዙ ታናናሽ ወንድሞቹና እህቶቹ እየደገፉት ስለሆነ አሁን ደስተኛ ነው። በጣም ታናናሽ ስል ያው በእድሜ የሚያንሱ ክለቡን ብለው የመጡ ብዙ ልጆች እንዳሉ ነው። ጌችም በተመሳሳይ መልኩ ቤተሰብ ጋር በደንብ አይረዱኝም ነው በቃ ማለት ስሜቱን ስታዲየም ካልገባችሁ አትረዱኝም ነው። እና በጣም የሁለቱ በጣም ደስ የሚል መዝሙር ነው። ያው ደግሞ እኔ አጋጣሚ ሁለቱንም ከዚህ በኋላ እየሰማው ከዚህ በኋላ ብዙ ደጋፊዎችን ቁጭ ብዬ ስለማወራ እያንዳንዱ መዝሙር በቃሌ መያዝ አይቀርም። የሁሉንም ክለቦች አብረን እንዘምራለን ብዬ ተስፋ አረጋለሁ። እስኪ ወደ ሁሴን ተመልሼ ልምጣና የምትወደው ተጫዋች ከክለብክ ከቅዱስ ጊዮርጊስ እንግዲህ ከ1978 ጀምሮ ካሉትም ሊሆን ይችላል እስካሁንም ካለፈውም እስካሁንም ካለው መርጠህ በጣም የምትወደው ተጫዋች ማን ነው? በጣም በቃ ከየልብ ተጫዋች የልብ ተጫዋች የምርጥ ተጫዋች ሙሉዓለም ረጋሳ ለኔ የሚገባኝ ተጫዋች እሱ። እንዴት ወደድከው? በእናትህ ሙሉዓለም ረጋሳ አንደኛ ነገር ከሲጀምር ጀምሮ ከታች ጀምሮ ካደገ ጀምሮ በቃ የሚሰራው ስራ የሚያደርገው ነገር የሚጫወተው የኳሷ ፍሰት ምኑ በጣም ይማርከኛል። በቃ እኔ ኳስ ተጫዋች ሙሉ የሚያሟላልኝ እሱ ነው በጊዮርጊስ ቤት ውስጥ። በጣም ከሱ ሙሉዓለም ረጋሳ በጣም አድናቂና አክባሪ ነኝ። አሁንም በአካል አገኘዋለሁ፣ ሁሌ አገኘዋለሁ። ስለ እንገናኛለን እና መቼም አብራችሁ ፎቶ ላይ ይኖራችኋል? አለኝ። አለኝ። ያው እንግዲህ ሁሴን የሚለው ያው ሙሉዓለም ረጋሳን በጣም እንደሚወደው ነው። ጌችስ እንደው ከቡና ተጫዋቾች እንደው በጣም የምትወደው ማንን ነው? ኢትዮጵያ ቡናን ያው ልቤ ውስጥ እንዲገባ ካረገውና ከነቀሰብኝ ያው ኢንጂነሩ እንለዋለን። የእግር ኳስ ሜዳ ኢንጂነር ካሳዬ አራጌ ይባላል። ካሳዬ አራጌ ነው። ያኔ መጀመሪያ ወደ አዲስ አበባ ስታዲየም ስመጣ ያው የካሳዬን ኳስ አይቼ ነው ካሳዬን ወደድኩት። ከዛ በኋላ ኢትዮጵያ ቡና ደጋፊ ሆኜ የቀረውና ካሳዬ አራጌ ለኔ ይለይብኛል እጅግ በጣም። ኢትዮጵያዊ ዚዳን ነው ለኔ። የማን ሜዳው ቴክኒሻን ነው፣ ኢንጂነር ይባላል። ያው ኢንጂነር እንግዲህ በኢንጂነሪንግ ሳይሆን በእግር ኳሱ ሜዳ ኢንጂነር ነው፣ የእግር ኳሱ ሜዳ ኢንጂነር ነው ካሳዬ አራጌ። እኔ የምንጊዜም ጀግናዬ ነው እውነት። ስለዚህ የጌች ምርጡ ተጫዋች እንደነገራችሁ ነው። ያው እንግዲህ የጌች ምርጡ ተጫዋች ካሳዬ አራጌ ነው። ቡናን እንዲወድ አድርጎታል። እንግዲህ የተጫዋቾቻቸውን ሰምተናል። አሁን ደግሞ ወደ ጎል እንሄድ ነው። በጣም በቃ ማትረሱት ጎል እንደው ቡና ላይ ቡና ሲያገባ በጣም በቃ ከአእምሮ አይወጣም ብለን የምታስበው በቃ አይደል መቼም በቃ እዛ በወቅቱ የነበረ ወይም ደግሞ በተለያየ አጋጣሚ በታሪክ አጋጣሚ ያን ጎል የቡና ተጫዋች ሆኖ ሲያገባ በጣም በቃ ብዙ ሰው ይወደዋል ሳይሆን አንተ የወደድከውን በጣም እስኪ እንደው የትኛው ጎል ነው ብለህ የምታስበው አንተ ከመደገፍ ከመጀመር ጀምሮ ማለት ነው? ያው አዲስ አበባ ስቴዲየም ላይ ያው ይታወቃል ደርቢያችን ያው ቅዱስ ጊዮርጊስ ነውና ያው ከካሳዬ ቀጥሎ ኢትዮጵያ ቡና ውስጥ ያው በትልቅ ቦታ የምሰጠውና ለኔ ጀግና ተጫዋች አቡበከር ናስር ነው። አቡበከር ናስር ቅዱስ ጊዮርጊስ ላይ አትሪክ የሰራባቸው ጎሎች ለኔ በቃ ሁሉ ጊዜ በቃ የሆነ ልትገልጸው ማትችል ስሜት አላል። በቃ ያ ነው ስፔሻሊ ደግሞ ጊዮርጊስ ላይ 3 ጎል ማግባት ማለት በጣም ልዩ እንትን ይሰጣልና ለኔ ያው በቃ 3 ጎሎች ቅዱስ ጊዮርጊስ ላይ ያገባቸው ለኔ
የሁል ጊዜ በቃ ልዩ ናቸው። ብዙ ናቸው ግን በቃ ያው ከብዙዎች ስትመርጥ እሱን እመርጣለሁ እኔ። ስንት ዓመተ ምህረት ማለት ነው? እግር ኳሳችን አዲስ አበባ ላይ ያለ ከ6 ዓመት በፊት ከ5 ዓመት በፊት አካባቢ አዲስ አበባ ስቴዲየም ላይ ነበረ። በጣም አሪፍ። እሺ ወደ ሁሱ እስኪ ልምጣ። አንተስ እንደው ምርጥ ጎል የምትለው እንደው በቃ ክለብህ ሲያገባ? እኔ ሁልጊዜ ገና ሜዳ ላይ አዳነን ሳይ በቃ ቡና ላይ ጎል እንደሚያገባ ስለማቅ ደስ ይለኛል። በቃ በጣም ከልቤ ነው በቃ ማደንቀውና ጎበዝ ነው በቃ አነሳሽነቱ፣ ጉብዝናው፣ ልጆቹን የሚያነሳሳበት መንገድ ምናምን እና ጎል አገባቡ ራሱ ያምረኛል። በቃ ይሁን የሚያምር ጎል እና ሁልጊዜ እኔ አዳነ ገርማን እኔም የምመርጠው የለኝም። በቃ ሁሉም ነገር የሱ ያምረኛል። ከዚህ አለው። ያው እንግዲህ አሁን ደግሞ እንግዲህ አሁን ተቃራኒ ጎል ላይ ሲገባ ነው የተነጋገርነው። አሁን ደግሞ ቅዱስ ጊዮርጊስ ላይ ሲገባ በጣም ማትረሰውና በጣም በቃ ነው ምን አይነት ስሜት ፈጥሮብሃል የምትለው በቃ ለየት ያለ ስሜት የፈጠረብ ቅዱስ ጊዮርጊስ ላይ ሲገባ ማትረሰው ጎል ካለ? እኔ ኃይሉ የሚባል የአየር ኃይል ተጫዋች ነበር እና በቃ እኔ እሱ በካል ባለ ቁጥር በቃ ሁሌ እፈራለሁ። በጣም የሚገርም ነገር ሁሌ ጎል ያገባብናል እና ይገርመኝ ነበር። በቃ ሆን ብሎ ነው ወይስ ምን ይላል እንደው የኛ ቢሆን የምመኝበት እና ኃይሉ የሚባል ልጅ ነበር የአየር ኃይል ተጫዋች። እድሜ ልኬን አርሰውም በቃ ሁሌ ከውስጥ ያለ። ከዛ እርሻ ሰብል ደግሞ አንድ ልጅ ነበረ እሱንም ማረሰው እና ብቻ እንትን አትበል። በጣም ጎበዞች አሉ የሌላም ተቃራኒ ቡድን ተጫዋቾች ሆነው በጣም የኔ ቢሆኑ የምትላቸው አይነት ነገሮች በጣም ይገሉ። እኔ አሁን ለምሳሌ ያው ፍላጎት ደምሴን ለምሳሌ እኔ ቢሆን ደስ ይለኛል። ብስራት እርሻ ሰብል ነበረ በቃ የኛ ቢሆኑ የምላቸው ልጆች አሉ እና ማረሳቸው ልጆች አሉ። በቃ የኛ ቢሆኑ በቃ ከአይምሮ የማይጠፉ ልጆች እነዛ ናቸው እንግዲህ። እሺ ጌችዬ አንተስ እንደው እና ቡና ላይ የገባ ጎል የምታስታውሰው? እኔ ማለት ቅዱስ ጊዮርጊስ የሚያገባብን ጎሎች በሙሉ ያናዱኛል። ስፔሻሊ ደግሞ 97 or 98 ሰለሞን ግርማ ልምጭ የሚባል ከመሀል ሜዳ ያገባብን ጎል አሁን ድረስ ማለት ይሁን አይኔ ላይ አለ በቃ። ምክንያቱም እንትና እኔም የነበርኩበት አጋጣሚ በዳፍ ትራክ ፎኮል ነበር በጊዮርጊሶች ቦታ ነበርኩኝና ሁሉም በደንብ ስላየሁት ነው መሰለኝ ከመሀል ሜዳ አካባቢ ላይ ነው መጥቶ ያገባብንና እሱ ጎል አረሰውም። አዎ የሆነ አንድ የስፔን ሰንዴ ኦሊሴ ስፔን ላይ ናይጄሪያዊ ከመሀል ሜዳ ስፔን ላይ ያገባው ጎል አለና እንደዚህ አይነት ጎል ነው በቃ እንደዚህ አይነት ስሜት ነው የፈጠረብኝ እና የሰለሞን ግርማ የልምጭ ጎል አረሳትም። ዋው በጣም የሚገርም ነው። እንግዲህ ሁለቱም የራሳቸውን ጎል እንትን ብለናል። አሁን ደግሞ እስኪ ወደ ተጫዋቾች ደግሞ እንመጣለን እና ከተጫዋቾች መቼም ኳስ ተጫዋች መቼም በተለያየ አጋጣሚ ጉዳት ይገጥመዋልና እንደው ማትረሱት ጉዳት ሁለታችሁንም ነው። አንድ አይነት ጥያቄ ነው የምጠይቀው። አንድ ወደዚህ እያልኩ ነው። ጌቻውን ማትረሳው እንደው አስቀያሚ ጉዳት የደረሰበት ተጫዋች እንደው በጣም የሚያሳዝንህ በቃ እንደው ብለህ የምታስበው ከውስጥ ያልወጣ? ወልዋሎ ላይ አህመድ ያሲነር የሽሪላው ጉዳት በጣም ያስደነገጠን ነበር። በህይወትም ያለ አልመሰለንም ነበረ። ሁለተኛ ደግሞ አስራት ቱንጆ ከፋሲል ጋር እንዲፊቱ የተረገጠበት እና ሁሉ አይኑ የጠፋ ነበር ይመስለኝና የሁሉ የማልቀስ ስሜት ሁሉ ያኔ እንትን ብዬ ነበር። የሁለቱ ጉዳቶች በጣም ያው የሀገር ውስጥ ስላልከኝ እነሱ በጣም ይዘገንኑኛል። እግዚአብሔር ይመስገን ለክፉ አልሰጣቸውም ሁለቱም፣ ግን ወደ እግር ኳስ ሜዳ ተመልሰዋል። አንተስ ማትረሳው ጉዳት ምን ጊዜም ሁሉ ጊዜ የማይጠፋም የፋሲል ተካልኝ ጉዳት ነው። ፋሲል ተካልኝ በጣም ተጎድቶ እንደዛ ጭንቅላቱ አስሮለት እስከ መጨረሻው እስከ ደም ጠብታ ድረስ የተጫወተና እንደዛ ታሽጎ እንዲህ ብሎ
እንደዛ እየደማበት እንኳን እየተጫወተ እስከ መጨረሻ የተጫወተና ጀግና የሆነ ልጅ ነው። በጣም ጎበዝ ነው። ምንጊዜም ለጊዮርጊስ ከማረሰው አደጋ እሱ ነው። የፋሲል ተካልኝ በጣም ይገርማል። አሁን ደግሞ ተመልሰን ትንሽ ከሀዘን ስሜት ደግሞ እንወጣና እንደው እስኪ እኔ በጣም በቃ ሲገባ ወይ በቃ ለየት ያለ እንደው የጭፈራ ስታይል እንደው አይታችሁ እናንተም የጨፈራችሁበት ሊሆን ይችላል ባይዘው ሌላም የተቃራኒም ሊሆን ይችላል። እንደው ለየት ያለ ሲገባ ስሜት የሆነ ደጋፊ እንደው ሁስዬ ልምጣ እስኪ ማትረሳው የስሜት አለ ኢሞሽናል ሆኖ ስሜቱን የገለጸ ልጅ እስኪ አሁን እዚህ ሀገር የለም። ቢኒያም ብርሃኔ ይባላል። በፊት የካታንጋ አስጨፋሪ ነበር እና በቃ ልነግር አልችልም። በቃ ጎበዝ ነው። በዚህ ላይ በቃ ስሜታዊ ሆኖ በቃ የሆኑ ነገር እስካሁን ድረስ አይረሳኝም። በቃ ብድግ ብሎ መሬት እንትኑ አልበቃውም፣ ወደቀ። ገብቷል እና አወዳደቁ ራሱ እስካሁን ድረስ ይታየኛል። ታውቃለህ እና በቃ ከስሜት ነው። በቃ ጭፈራውም ይበል ምን ይበል አይታወቅም። በቃ የለም በቃ ልጁ ከእንደገና በስንት መከራ ነው ያነሳ ነው እና የእናንተ ደጋፊ ነው የኛ ደጋፊ ነው። አስጨፋሪ ነበር የጊዮርጊስ አልኮ። አሁን እዚህ ሀገር የለም። በጣም ጎበዝ ጠንካራ ልጅ እና ምርጥ ልጅ ነበር። አሁን የለም እዚህ ሀገር ለስራ ጉዳይ ሄዷል እና ጎበዝ ነው በጣም እና ስሜታዊ ነው በቃ ሞቲቬት ያደርጋል። እሱ ብቻ ሳይሆን አሁን ወደ ልጆቹ በሱ ሰበብ ልጆቹ መጥተዋል። ልጆቹ አንዱ ተጫዋች ነው፣ ሁለቱም ተጫዋቾች ናቸው። አንዱ አሁን ጊዮርጊስ እየተጫወተ ነው ያለው በአሁኑ ሰዓት እና የሚገርመኛል በቃ ልጆቹን የሳበበት ያመጣባቸው አመጣጥ ራሱ የቀረጻቸው አቀራረጽ ራሱ እንደሱ ስሜታዊ እንዲሆኑ አድርጓል እና ማረሳው ሰው ቢን እና እሱ 2005 በእኛ 2005 በእኛ የሱ በቃ ስሜታዊነቱ ደስ ይላል። እስካሁን ያረሳውን በቃ ወደፊት በጣም አሪፍ ጌችዬስ እንደው ማድረሳው እንደው በቃ ስሜታዊ የሆነ በቃ ተጫዋች አለ አይደል? እሱን ቁጭ ብሎ እንደው ፈልጌ ነው ወይ እንደታየው። አዎ እና ማለት ኢትዮጵያ ቡና ያው ደጋፊ እውነተኛ ደጋፊ ነው። በጣም በስሜት የሚደግፍ ደጋፊ ነው። ለኛ ግን በቃ በጣም ያው ታላቃችን ነው የምናከብረው የምንወደው ነው። አዲስ ዜማ ይባላል። የሱ የእግር ኳስ ስሜት አገላለጽ በጣም ይለያል። ወይ አውጣው እሱ የሱ ስንታየው ከበደ በቃ እንትን ላይ ሆኖ እንዲህ ደረቱን እየመታ በቃ እነዛ በጣም ሌጀንዶቻችን ናቸውና የምናከብራቸው ትልልቅ ሲኒየር ደጋፊዎቻችን ናቸውና ትልቅ ሪስፔክት ያለኝ ደጋፊዎች ናቸውና እነሱ ያው ለኔ አረሳቸውም። በጣም ማከብራቸው የምወዳቸው ታላላቅ ወንድሞቼ ናቸው። በጣም አሪፍ። ያው እንግዲህ ሁለቱም የየራሳቸው እንትን ብሏል። እስኪ ወደ እናንተ ደግሞ እንምጣ። እስኪ እንደው ራሳችሁ እንደው አለ አይደለ አሁን ወደ ጌች ነው መጣው ራስ አሁን ለምሳሌ አሁን ሲገባ በቃ እንደው ደስ ብሎ የጨፈርክበትና እንዴት እንደጨፈርክ የምታስታውሰው በአንተም ዙሪያ የሚያስታውሱት ኮር ያስታውሱት ካልሆነ በራስ ስሜት ጌች እንደዚህ ሆነ ነበር ምናምን የምትባልበት እንደው እስኪ ስሜትህን እንደው ኢሞሽናል ያደረገ እንደው ጌም ስትጫወት አንተ የራስ ስሜታዊነት እስኪ ያሳይ። እኔ ለዛው በቃ ማለት ብዙ ጊዜ ኢትዮጵያ በጣም እንትን ጭንቅ ስለሚለኝ እንትን ውስጥ አልገባምና ብዙ ጊዜ እንደው ከጎሉ ገብቶ ከመጨፈልበት ይልቅ 90 ሚኒት ፊሽካው አስተነፋ የምገልጸው ስሜት ይበልጣል በብዛት ማለት ነውና ያው ማትረሳቸው ከተባለ ያው 2003 ሁለት ድንቅ ጎሎች አሉን። ያው ዋንጫም ያላንበት ጎሎች ናቸውና በቃ ውስጥ ቁጭ ብዬ በቃ አንቀጠቀጠኝ። በቃ የመጀመሪያው ሜዳል ሲያገባው ሁለተኛው መድኔ ሲያገባው ከሙገር ሲሚንቶ ጋር ነበር ጨዋታችንና አዳማ ላይ ያስጠብቀን የመጣን ውጤት ነበረ። ደደቢትን ያሸነፍንበት ነበርና እነዛ ለዋንጫው የጠረጉልን መንገዶች ነበሩና መጨረሻ ጨዋታ ደግሞ ያው ግዴታ ማሸነፍ ነበረብን እና የምን ያህል ጎልና የመድኔ ጎሎች ለኔ እንጃ ማለት የሆነ 90 ደቂቃ ካለቀ በኋላ ነው በቃ በጣም በቃ ስሜቴን የገለጽኩባቸውና እዛው ቁጭ ባልኩበት ነው ያንቀጠቀጠኝ። በቃ ጎሉ ሲገባ የሆነ መንቀጥቀጥ ስሜት ነገር አለ። ልክ እንደዚህ አይነት ስሜት ነው ያሰሙኝና ለኔ ያው
እሷን አረሳትም። ያው ዋንጫም የበላንበት ነው በኢትዮጵያ የመጀመሪያ ዋንጫ የበላበት በስሜት ጎሎች ይችላል የማይገለጽ ስሜት አለ ሄደን የሆነ እንደዛ አይነት ስሜት ነው። ያው በጣም ይገርማል። ጌች እንግዲህ የማይረሳው 2-3 ላይ ነው። እሱዬስ አንተስ እንደው ማትረሳው ነገር ምን ሆነ? ሁልጊዜ ደስታ ነው እንግዲህ እኛ ተቋርጦብን አያውቅም እና እኛ ሁልጊዜ እንደው ሁሌ ዋንጫ ስለምንበላ ብዙም እንትን አይደለኝም እና አንዳንዴም ብቻዬን ምንድን ነው እያተደረገ ያለው? እንዴት ነው የዋንጫ መብላታው ነገር? ወይስ ማሊያው ነው? ወይስ የክለቡ አስተዳደር ነው? ወይስ ምንድን ነው እያልኩኝ ራሴን ጠይቃለሁ። ምንድን ነው የስተርስ አንዳ ነገር በአሁን እንዳለብን ሳይሆን በፊት የነበረብን የፋይናንስ የምናምን ችግር አሁን የገጠመንን አይነት ነገር ሳይሆን በፊት የነበረን ነገር ሁሉ ነገር በቃ ልክ ነው። በቃ ልጅ ሰው ማንም ሰው ጊዮርጊስ መጫወት ይፈልጋል። ማንም ሰው ጊዮርጊስ ከገባ ብሔራዊ ቡድን እንደሚመረጥ ያውቃል። ሁሉ ጊዜ ክለቡ አንደኛ እንዲሆን ይፈልጋል። እስቲ ተጫወቱ እኮ ካልተጫወቱ እኮ ትልቁ ነገራቸው ጊዮርጊስ ለመግባት ነው። በቃ ሌላ ታሪክ የላቸውም። በቃ ብሔራዊ መመረጥ ከፈለግ ጊዮርጊስ ትጫወታለህ። ይሄ ነገር ብዙ ነገር አለው። እኛ ስለዚህ አንተ ስሜት ያደርግስ ጎል ሲገባ ያልቅበት እኔ ብዙ ጊዜ እላለሁ። ግን አንዳንዴ ምን ታውቃለህ፣ የትኛውን ጎል ውብን ከየትኛው ትመርጣለህ? እንዲህ አሁን ግራ እኮ የሚያጋባ ነገር ነው። አሁን እኔ ለምሳሌ ያህል ዳይ ገዳዳው ያገባው ከኤሪክ ሙራንዳ ተቀብሎ ያገባው ጎል ሁልጊዜ ለኤሪክ ሙራንዳ የሰጠው ጎል እና ኤሪክ ሙራንዳ ያገባው ጎል ሁልጊዜ በቃ ከጭንቅላቴ አይጠፋም። በቃ ያቺ የዋንጫው ጨዋታ የት ነው አንዴ ምን ራሴን አላውቅም። በቃ አመመኝ። በቃ አመመኝ። በቃ እና ሁልጊዜ የኤሪክ ሙራንዳ ጎል እድሜ ልኬን አረሰውም። በቃ እንዴት አደረገ? እኔ ምን እንደምናገር አይገባኝም። እና እሱ ነገር አረሳትም እቺ በጣም ከማረሳው ጎል እሱ ነው። ወደ መሀል እንግባ። ደግሞ ፐርስፔክቲቭ አለ፣ እንደ ደጋፊ የሚሰማ ስሜት አለና እዚህም አሁን ኳስ እያየን ነውና ዳኛው ተሳስቷል የምንልበት አጋጣሚ ይኖራል። እናንተም በእንደዚህ አጋጣሚ እንደው ዳኛው በቃ እንደው ሲወስን ስሜት ያደረጋችሁ እንደው የምታስታውሱት ነገር ካለ እስኪ እንደው ሁሱዬ ካንተ ልጀምር። ዓመተ ምህረቱን ከቻልክ ጥቀሰው፣ ካልፈለክም ግን ዝም ብለህ ስሜቱን አውራው። ያው ችግር የለም። 2003 ይመስለኛል። 2003 ነው እና ጎሬላው እንትን ያደረገብን ነገር እንጂ እያጫወተ ያላስተካከለው ነገር በስተት ነው ብዬ የምለው ነገር እሱ ነው እንጂ ሌላ ነገር እንኳን ያለኝ ነገር ብዙ ነገሮች የምናየው ብዙ ጊዜ በበደለኞች ለመሄድ የለብንም። ገባ ዳኝነት ላይ ሁል ጊዜ አንድ ሰው ስለሆነ ችግር ነው። ባህር የለ ምን በቃ በምን የምታሳብበትበት ነገር የለም እና ባለው ነገር ላይ በቃ ትቀበልና ትወጣለህ። በቃ ሁል ጊዜ ስትናገር ጊዮርጊስ ስለሆንክ ነው ወይ ትባላለህ። ይሄ ማን ነው የሚባል ዳኛ ቴዲ የሚባል ዳኛ አለ። እነሱም ራሱ ሁሌ እኛን ባገኘን ቁጥር በበደል ነው ስራው። እነሱ አሉ። ምን ከሌ አትልም። በቃ ሁሉም ልክ አይደሉም። ከዳኝነት አንድ ዳኛ እኔ ጥሩ ነው የምለው ነገር የለኝም። ትንሽ በአምላክ ይሻል ነበር። እሱም ያሁን አቁሟል። ይሻላል ትንሽ እንጂ ሌሎች እንኳን ብዙም እኔ አይስቡኝም የዳኝነት ስራ። ያው እንግዲህ የግል ስሜት ነው። እዚህ ጋር ቁጭ ብሎ የሚመለከተው ሰው ጀስት የሚሰማውን ስሜት ነውና በዚህ መልኩ ነው እንግዲህ እሱ የገለጸው። ጌችስ እንደው የዳኝነትን እንደው እስኪ አንተስ ምን ትላለህ በዳኝነት ላይ? እኛ ኢትዮጵያ ቡና ደጋፊዎች ነን። ኢትዮጵያ ቡና ደጋፊ ማለት ደግሞ ያው ሁሌም በዳኛ እንደተበደለ ነው የታወቀ ማለት። አንዳንዴ ሁሉ የኢትዮጵያ ክለብ ሁሉ አይመስለኝም ኢትዮጵያ ቡናና እጅግን በጣም ከማረሳቸው ያው ገና ኳስም መደገፍ የጀመርኩበት ወቅት ላይ ስለነበር 1995 የነበረው የአዲስ አበባ የእግር ኳስ ዳኝነት እጅግ በጣም የሚያሳፍር በቃ ማለት ኢትዮጵያ ቡናን በቃ በጣም እንደወደውም ካደረገኝ ነገሮቹ ያ ነው በቃ። ምክንያቱም
16:50 ውስጥ ተከላካዮች እያሉ ከ16:50 ኳስ ተመቶ የገባ ኳስ ኦፍሳይድ ሚብ የተባለበት ዮርዳኖስ አባይ ፔናልቲ ውስጥ እንደዛ እየተፈረጠ ምንም አይነት ፔናልቲ የተከለከለበት ከዛ በኋላ ደግሞ በተቃራኒ ደግሞ የተቃራኒ ተጫዋች ሜዳ ውስጥ 16:50 ውስጥ ወድቋል ተብሎ ፔናልቲ ተሰጠበትና ኢትዮጵያ ቡና 3-2 የተሸነፈበት አረሳውም። በዳኝነት በደሎች ብዙ ጊዜ ያው አዲስ አበባ ስቴዲየም ላይ ደጋፊን ከደጋፊ ከሚያጋጩ ነገሮች እንዲህ ነገሮች ናቸው። በዳኞች ስህተት የሚመጡ ነገሮች ደጋፊን ወደ አስፈላጊ ስሜት ውስጥ ይከተውና ብዙ ጊዜ ደጋፊ ግጭቶች የሚመጡ በእንዲህ ነገሮች ናቸውና ያው እኛ ሀገር ዳኝነት ያው የለም ማለት ይቻላል። በእውነት የለም፣ በቃ የለም ይቻላል። ሰሞኑን ማንኳስ እያየን ነው። በቃ ዳኝነቱ በቃ እንትን ብሏልና ትንሽ እግር ኳሳችን ላይ ያለው ዳኝነት ምክንያቱም የተለያዩ እግር ኳሶች እናያለን፣ ዓለም ላይ የሚደረጉ እግር ኳስ ጨዋታዎች እናያለን። እዛ ጋር እያየን እዚህ ጋር የሚደረገው ነገር ስታይ እንትኖች ናቸው። በቃ የሆነ ከውስጥ ከኔ ማሸነፍ አለበት ተብሎ ተሰጥቷቸው የሚወጡ ሁሉ ነው የሚመስለን ዳኞቻችን እና የምታየው ሜዳ ውስጥም እንደዛ አይነት እያየው የጃይነ እያየ እንግዲህ ደጋፊ ሆነ እያየው ተቃራኒ ተጠባል ተጫዋቾች ወድቀው እያዩ ጸጥ ይላል። ብቻ ለኔ 95ቱ የዳኝነት እንትን አራሱ። እሺ ውድ ተመልካቾቻችን ይሄ የምትመለከቱት የደጋፊዎች ጭዌ ነው። ደጋፊዎች የራሳቸውን ስሜት ደጋፊዎች ለክለባቸውም ለሚወዱት ክለብ በጣም ብዙ መስዋዕትነት ይከፍላሉ። ዛሬ ደግሞ የነሱን ስሜት ነው የምንጋራው። እነሱ የተሰማቸውን ስሜት እንደየትኛውም የስፖርት ቤተሰብ ስሜታቸውን የሚገልጹበት የዩቲዩብ ቻናል ነው። ይህ የደጋፊዎች ጭዌ ነው።